ሃይ እንዴት ናችሁ? አብዛኞቻችሁ ጥያቄ መሰረት ስለ ሪሚዲያል አንዳንድ ነገሮች ከተመረቁ ተማሪ ከሪሚዲያል ካለፉ ተማሪዎች ይላችሁ መጥቻለሁኝ። ሪሚዲያል ያው ከሁለት ዓመት በፊት የተጀመረ ነገር ነው። ከዛ እዛ የተጀመረ ሰዓት ላይ በጣም ለነሱ ከባድ እንደነበር ምናምን ነግረውኛል። አሁን ግን የተለመደ ነገር ስለሆነ ኖርማል ነገር ሆኗል። 9 የ9 10 የ11 12 ሞጁል ይሰጣችኋል ግቢ ላይ ያው እሱ ሞጁል ባጫጭር ተደርጎ ማለት ነው እና እሱን አንባችሁ ነው ፈተና የምትገቡት። በጣም ቀላል ነገር ነው። ሞጁሉ ብዙም እንደምታስቡት ከባድ ነገር አይደለም። እንደውም አብዛኞቹ የተፈተኑት ሪሚዲያል የገቡ ተማሪዎች አልፈዋል እና ለእናንተ በጣም አሪፍ ነው። መማር ለሚፈልግ ሰው በጣም አሪፍ ነገር ነው። ይሄ ሁለተኛ እድል ሆነ መዘጋጀቱ ለተማሪዎቹ በጣም አሪፍ ነው እና በጣም ቀጣል ታልፋላችሁ። ቀላል ነው። ያው ሊከብዳችሁ የሚችለው የግቢው ላይፍ ነው። አዲስ ነገር ስለሆነ የምትጀምሩት ኖርማል ነገር ነው እና ከብርሃኑ ነጋ ፈተና ወይም ትምህርት ሚኒስቴር 70% ሲይዘው ያው የገባችሁበት ግቢ ደግሞ 30% ይሆናል ማለት ነው ከነሱ የሚወጣው። ሁለቱ ተደምሮ ተሰርቶ ወጣታችሁ ነገራችኋል ማለት ነው እና 30% የግቢው ማለት ነው 100 ያው ግቢ ላይ ተፈተናላችሁ። ተፈተናችሁትን ነገር ወደ 30% ቀይረው ከዛም ከተፈተናችሁ ደግሞ መጨረሻ ላይ ኦንላይን አለ ከሱ ፈተና ጋር ተደምሮ አንድ ያው ውጤታችሁ ይሰራል ይነገራችኋል ማለት ነው። ቀላል ነው። ምንም እንዳትፈሩ ተዝናንታችሁ የምትማሩበትና የምታልፉበት ነገር ነው። እንደውም ለእናንተ ለፍሬሽማን ኮርስ መዘጋጃ ይሆናችኋል ማለት ነው። አሪፍ ነው። አትጨነቁ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ላይክ እና ኮሜንትም ጻፉልኝ። ቻው